ሌላኛው ሰለባ የአዲስ አበባ ታሪክ ጥንት ስም በረራ ነው። በረራም የኢትዮጵያ የነገስታቱ ዋና መቀመጫ በመሆን ከአጼ ዳዊት ቀዳማዊ ከ1380 እስከ 1413 ጀምሮ እስከ አጼ ልብነ ድንግል ከ1508 እስከ 1540 ከመቶ ዓመት በላይ አገልግላለች። በረራ ወረብ በሚባል አውራጃ ስር ትተዳደር እንደነበር የታሪክ መስረጃዎች ያስረዳሉ። ወረብ ታላላቅ አብያተ ክርስቲያናትና ቤተ መንግሥት የነበሩበት በጣም ሀብታም አውራጃ ነበር። በ16ኛው መቶ ክፍለ ዘመን ይኖሩ የነበሩ ብዙ የውጭ አገሮችን የጎበኙት አባ ዳንኤል የተባሉ ኢትዮጵያዊ መነኩሴ ወረብን በኢየሩሳሌም መስለው ጽፈዋል። በዚሁ ዘመን የግራኝ አህመድን ጦርነት የዘገበው ከሰራዊቱ ጋር በመሆን ወረብንና በረራን ያየው ሸሃብ አደዲን አህመድ ቢን አብድል ቃድር ቢን ሳሌም ቢን ኡትማን ፍቱህ አልሐበሻ በተሰኘው መጽሐፉ ወረብን የሐበሾች ምድራዊት ገነት ይላታል። የበረራን ታሪክ የጻፍነው አንዱን መጤና እንግዳ አንዱን ተወላጅና ነባር ለማድረግ አይደለም። ጽሑፉን ለማዘጋጀት ያስፈለገበት ምክንያት ስለ አዲስ አበባ የኋላ ታሪክ ያለውን የመረጃ ክፍተት በተወሰነ ደረጃ ለመድፈን ይጠቅማል ብለን ስላመንንና ስለ ቦታው ታሪክ ኢትዮጵያውያን ትክክለኛ ግንዛቤ እንዲኖራቸው ለማድረግ ነው። የዚህ ጽሑፍ ይዘት ያልነበረን ወይንም ያልተነገረን አዲስ ታሪክ ለማስተዋወቅ አይደለም። ለዚህ ጽሑፍ የተጠቀምናቸው መረጃዎችም አብዛኛዎቹ ከዚህ በፊት ስለ በረራ ታሪክ በጻፉ ሰዎች የታወቁ ናቸው። ይህ ጽሑፍ ሁለት ዓላማዎች አሉት። አንደኛው የበረራን ወይም የአዲስ አበባን የኋላ ታሪክ በአጭሩም ቢሆን ለመዳሰስ ነው። ሁለተኛው ስለ በረራ በኢትዮጵያውያንና በውጭ አገር ጸሐፊዎች የተጻፉ የታሪክ ማስረጃዎችን ለአንባቢ ለማስተዋወቅ ነው። በተለይም የቦታው ተወላጆች ስለ በረራ በሰጡት ምስክርነት ላይ ተመስርተው የተጻፉትን የጽሑፍ መረጃዎች ለማቅረብ ይሞክራል። የበረራን ታሪክ ያጠኑ ምሁራን ከብዙ በጥቂቱ ኦጂኤስ ክራውፎርድ፣ ሪቻርድ ፓንክረስት እና ሃርትዊግ ብሪትልች፣ ሳሙኤል ዎከር እና ማርኮ ቪጋኖ ይገኙበታል። በተጨማሪም ዕውቁ ጣሊያናዊ የካርታ ባለሙያ ፍራ ማውሮ በረራንና በአካባቢው ያሉትን ከተሞች፣ ወንዞች፣ ተራሮችና ገዳማት በ1450 ዓመተ ምህረት ባዘጋጀው የዓለም ካርታ የቦታውን ተወላጆች በመጠየቅ አስፍሯቸዋል። የፍራ ማውሮ የዓለም ካርታ በትክክለኛነቱ በዓለም የተደነቀ ነው። ካርታው አውሮፓውያን ኢትዮጵያን ጨምሮ ዓለምን ለማሰስ በዘመኑ ባደረጉት ጥረት ከፍተኛ ሚና ተጫውቷል። ፍራ ማውሮ ለሳይንስ ዕውቀት እድገት ላደረገው አስተዋጽኦ ዕውቅና ለመስጠት የጨረቃ የተወሰኑ አካላት በስሙ ተሰይመውለታል። የበረራ ታሪክ ከአጼ ዳዊት ማለትም ከ1380 እስከ 1413 እስከ አጼ ልብነ ድንግል ከ1508 እስከ 1540 ስለ በረራ የመጀመሪያው የታሪክ ማስረጃ በ1450 ዓመተ ምህረት የተሳለ የዓለም ካርታ ነው። በዚህ ዘመን የኢትዮጵያ ንጉሥ የነበሩት አጼ ዘርዓ ያዕቆብ ከ1434 እስከ 1468 ናቸው። ነገር ግን የበረራ ታሪክ ከዚህ ይጀምራል ማለት አይደለም። ከተማው ተመስርቶ አድጎ ለነገሥታቱ መቀመጫነት እስኪበቃ ድረስ ብዙ ዓመታት መፍጀቱ አይቀርም። የአፍ ቃል መረጃ እንደሚያስረዳው እንጦጦ ወይም በረራ በዋናነት የአጼ ዳዊት ከተማ እንደነበር ነው። ዳዊት የዘርዓ ያዕቆብ አባት ሲሆኑ የነገሱት ከ1380 ዓመተ ምህረት ጀምሮ እስከ 1413 ዓመተ ምህረት ነው። ስለዚህ በረራ ከፍራ ማውሮ የዓለም ካርታ ላይ ከመስፈሯ በፊት ቢያንስ የ50 ዓመት ዕድሜ ያስቆጥራለች ማለት ነው። ካርታው በያዘው መረጃ ብዛትና ጥልቀት በዘመኑ ተወዳዳሪ አልነበረውም። የፍራ ካርታ የመጀመሪያው ሳይንሳዊ ካርታ ነው። ሳይንሳዊ የሚያደርገው ካርታው መሬት ላይ ባለው እውነታ ተመስርቶ የተሳለና ከሃይማኖታዊ አስተሳሰብ ይልቅ ለነባራዊ መረጃ ቅድሚያ የሚሰጥ በመሆኑ ነው። በካርታው ሥራም ብዙ ባለሙያዎች ተሳትፈዋል። የኢትዮጵያውያን ካርታ የሚያሳየውን ክፍል እንደ ማስረጃነት ተጠቅመነዋል። መረጃውን የሰጡት ሰዎች በተለይ የአዋሽን ወንዝ፣ በረራን እና የዝቋላን ገዳም በደንብ የሚያውቁ መሆን አለባቸው። ካርታው በሚያስደንቅ ሁኔታ መሬት ላይ ያለውን እውነታ ያንጸባርቃል። በረራን በደንብ ያሳያል። የንጉሡ ዋና መቀመጫ እንደሆነም ይገለጻል።
በበረራ አካባቢ የሚገኙ ከተሞችን፣ ወንዞችና አድባራትን ያሳያል። ከነዚህም ውስጥ የአዋሽ ወንዝ፣ የዱከም ወንዝ፣ የዝቋላ ገዳምና የአምባ ነገሥት ተራራ ይገኛል። ፈጠጋር ከፍራ ማውሮ ከካርታው ላይ ተመልክቷል። የአዋሽ ወንዝ በመሃሉ ያልፋል። ኦሮሞዎች የአካባቢውን ስያሜዎች ቢቀያይሯቸውም ዝቋላ አሁንም በጥንት ስሙ ይጠራል። ገዳምነቱም እንደጸና ነው። አምባ ነገሥት የተባለው ተራራ መጠነኛ የስም ለውጥ አድርጓል። አምባ ነገሥት የአሁኑ መናገሻ ነው። አሁንም በጫካ የተሸፈነ ቦታ ነው። ዕውቁ የታሪክ ባለሙያ ሪቻርድ ፓንክረስት ጫካውን ያስከበሩት አጼ ዘርዓ ያዕቆብ ናቸው ይላል። መቀመጫቸውን ሸዋ ያደረጉት ሰለሞናውያን የኢትዮጵያ ነገሥታት ቅባ መንግሥት የሚቀቡበት መናገሻ ከተማቸው ነበር። ካርታው ላይ ከሰፈሩት ስማቸው የተቀየሩ ወይም በውል ያልታወቁ ሁለት ቦታዎች አሉ። አንዱ በረራ ነው። ሌላኛው ሰደይ ወይም ሰይ ለማለት ይመስላል የተባለው ተራራ ነው። የሰደይን አቀማመጥ መጀመሪያ ነው። ከዚህ በፊት የበረራን ታሪክ የተከታተለው በአዲስ አበባና በአካባቢ ያሉትን ጥንታዊ የቤተ መንግሥትና የቤተ ክርስቲያናት ፍርስራሾች ተዘዋውሮ የጎበኘውና ጥናት ያጠናው ማርኮ ቪጋኖ ሰደይ ስለተባለው ተራራ ጥሩ ማብራሪያ ሰጥቷል። ሰደይ ከአምባ ነገሥት በስተምዕራብ፣ ከእንጦጦ አምባ ሰንሰለታማ ተራሮች በስተደቡብ፣ ከአዋሽ ወንዝ በስተ ሰሜን ምስራቅ፣ ከዝቋላ በስተምዕራብ ተቀምጧል። ፍራ ስለ ቦታው ወሳኝ የሆኑ ሁለት ተጨማሪ መረጃዎች ይሰጣል። አንደኛውና ዋናው ሰደይ የጳጳሱ ወይም የአቡኑ መንበር ወይም መቀመጫ ነው ይላል። ሁለተኛ ቦታው ታላላቅ አድባራት ያሉበት መሆኑን ያሳያል። ይህ ሰደይ የተባለው ተራራ ማን ሊሆን ይችላል? ሰደይ የተባለው አሁን ከአዲስ አበባ በስተምዕራብ የሚገኘው የወጨጫ ተራራ ነው። ምክንያቱም ከወጨጫ ሌላ በካርታው ላይ ከተመለከተው ተራራ ጋር የሚመሳሰል አይገኝም። ማርኮ ሰደይ ከወጨጫ ውጭ ሌላ ሊሆን አይችልም ብሎ አስተያየቱን ሰጥቷል። ሰደይ ወጨጫ ስለመሆኑ ሁለት ተጨማሪ መረጃዎች እናቀርባለን። አንደኛው ድርሳነ ዑራኤል ነው። ሁለተኛው የግራኝን ዘመቻ ታሪክ የጻፈው የየመናዊው የአረብ ፈቂህ መጽሐፍ ነው። ከድርሳነ ዑራኤል እንጀምር። በቅድሚያ እንደጠቀስነው ይህ መጽሐፍ የተጻፈው በአጼ ልብነ ድንግል ዘመን ነው። በጸሐፊው የንጉሡ ባለሟል ከቤተ መንግሥት የማይጠፉት ባለሥልጣን አቃቤ ሰዓት ዮሐንስ ናቸው። በመጽሐፉ መልአኩ የሠራቸው ታምራት ለታሪክ መረጃነት አይጠቅሙም። ከተአምሩ ውጭ የሰፈረው አብዛኛው የመጽሐፉ ይዘት ግን ታማኝና ጠቃሚ ነው። ለምሳሌ ታላላቅ መነኮሳትና ነገሥታቱ የመሠረቷቸውን አድባራት፣ የሚገኙበት ቦታና የተመሠረቱበትን ዘመን ድርሳኑ ይዘረዝራል። ሁሉንም ባይሆን አብዛኛዎችን አድባራት በገለልተኛ ማስረጃ ማረጋገጥ ይቻላል። ከነዚህ ውስጥ አንዱ ደብረ ሰይ ይባላል። ደብረ ሰይ የተባለው ቤተ ክርስቲያን ፍራ ማውሮ ካርታ ላይ ሰደይ ከተባለው ጋር ይመሳሰላል። አረብ ፈቂህ በረራ የሚገኘው የአጼ ልብነ ድንግል ቤተ መንግሥት በግራኝ ሰራዊት ከተዘረፈ በኋላ እንደተቃጠለ ጽፏል። ይህ የሆነው በ1530 ዓመተ ምህረት ነው። በዚሁ ዓመት ግራኝ ለ6 ቀናት በረራ ላይ ተቀምጦ ዘራፊዎችንና ቤተ ክርስቲያንን የሚያቃጥሉ በአቅራቢያው ባሉ ቦታዎች ያሰማራ ነበር። በዚህ መሠረት ጋርድ ጃሽዋ የሚባል የግራኝ ታማኝ ከበረራ በቅርብ ርቀት ወደሚገኝ ቦታ ተልኮ በጣም ብዙ ወርቅና ብር እንዲሁም ከሐር የተሠራ ብዙ አልባሳት ዘርፎ እንደተመለሰ አረብ ፈቂህ በሰፊው ያትታል። አዲስ አበባ አጊጣ ተውባ በጣም ዘብና ታብባለች ገና ተው ይህም ምታ ጨፍር አዲስ አበባ የተዘረፈውን ቤተ ክርስቲያን በጣም ታላቅ ሲል ገልጸዋል። ቤተ ክርስቲያኑን ያሰሩት ደግሞ አጼ ናኦድ ናቸው ይላል። የተቃጠለው ቤተ ክርስቲያን የሚገኘው የጳጳሳቱ መቀመጫ በሆነ ቦታ እንደሆነ አረብ ፈቂህ ጨምሮ ጽፏል። በመጨረሻም ቤተ ክርስቲያን ውስጥ አጽሙ በሳጥን በክብር የተቀመጠ የቀድሞ ጳጳስ አብሮ እንደነደደ በዝርዝር ተቀምጧል። አረብ ፈቂህ የቦታውን ስም ባይናገርም
ተዘርፎ የተቃጠለው የአጼ ናዖድ ቤተ ክርስቲያን ድርሳነ ኡራኤሉ ላይ አጼው አሰሩት ከተባለው ቤተ ክርስቲያን ጋር ፍጹም ተመሳሳይ ነው። ስለዚህ ፍራ ማውሮ ከሳለው የዓለም ካርታ ላይ የተመለከተው ሰደይ የተባለው የጳጳሳቱ መቀመጫ ቦታ በረራ አቅራቢያ የግራኝ ወታደሮች ዘርፈው ያቃጠሉት የአጼ ናዖድ ቤተ ክርስቲያን እንዲሁም ድርሳነ ኡራኤል ላይ የተጠቀሰው አጼ ናዖድ ያሰሩት ደብረ ሰይ የተባለው የጳጳሳቱ መቀመጫ ቤተ ክርስቲያን ሁሉም ተመሳሳይ ናቸው። ከነዚህ ጠቃሚ መረጃዎች በመነሳት የጳጳሳቱ መቀመጫ ከመናገሻ በስተምዕራብ የሚገኘው አሁን ወጨጫ የሚባለው ተራራ ነው በማለት መደምደሚያ መስጠት ይቻላል። ይህም የበረራን ትክክለኛ ቦታ ለማወቅ ትልቁን ድርሻ ይይዛል። የፍራ ማውሮን ካርታ ጨምሮ ስለ በረራ ብዙ መረጃ ተገኝቷል። በረራ ከዱከም ወንዝ በስተምዕራብ፣ ከአዋሽ ወንዝ በስተሰሜን እና ከአምባ ነገሥት በስተምስራቅ እንደሚገኝ የፍራ ማውሮ ካርታ ያሳያል። አረብ ፈቂህ በረራን ከ10 ጊዜ በላይ በስም ጠቅሷታል። በተጨማሪም አሌክሳንድሮ ዞርዚ ስለ በረራ የሰበሰበው መረጃ በጣም ጠቃሚ ነው። ዞርዚ በጣሊያኗ ከተማ በቪኒስ ይኖር የነበረ የታሪክ ተመራማሪና የካርታ ሥራ ባለሙያ ነው። መረጃውን የሰበሰበው ከ1470 እስከ 1523 ባሉት 55 ዓመታት ሲሆን የመረጃ ምንጮች ደግሞ ኢትዮጵያን ጎብኝቶ የተመለሰ በስም ያልተጠቀሰ ቬኒሳዊ ፍራንቺስኮ ሱሪኦን ከሚባል ጣሊያናዊ ተጓዥ እንዲሁም ጣሊያን በስደት ይኖሩ ከነበሩት ዞርጊ፣ ሩፋኤል፣ ቶማስና እንጦኒዮስ ከሚባሉ የኢትዮጵያ መነኮሳት ነው። ዞርዚ ስለ በረራ የሰበሰባቸውን መረጃዎች እንግሊዛዊው የታሪክ ተመራማሪና የቅርስ ጥበቃና እንክብካቤ ባለሙያ ክራውፎርድ የኢትዮጵያ የጉዞ ማስታወሻዎች በሚል ርዕስ ተርጉሞ አሳትሟቸዋል። ክራውፎርድ የበረራን ታሪክና መገኛ ለመጀመሪያ ጊዜ የጻፈ ፈርቀዳጅ ተመራማሪ ነው። የጣሊያኖችም የኢትዮጵያ መነኮሳትም በረራ የኢትዮጵያ መዲና እንደሆነ ይናገራሉ። የኢትዮጵያ መነኮሳት ወደ ጣሊያን የተሰደዱበት ምክንያት የኦቶማን ቱርክ ወታደሮች በ1517 ዓመተ ምህረት ኢየሩሳሌምን በኃይል በያዙበት ወቅት የኢትዮጵያ ገዳማት ስለተደመሰሱ ነው። በአውሮፓ የመነኮሰ ቆብ የደፋ ወንድም በመባል የተለመደ ስለነበር ዞርዚ ወንድም እያለ ይጠራቸዋል። አባ ዞርጊ፣ አባ ሩፋኤል፣ አባ ቶማስ እና አባ እንጦኒዮስ ለምናኔ ወደ ኢየሩሳሌም ሲሄዱ በረራ አቋርጠው ነው የሄዱት ይባላል። የብዙዎቹ የትውልድ አገራቸው የያኔው ደቡብ ኢትዮጵያ ነበር። አባ እንጦኒዮስ የአሮጌው ዳሞት ተወላጅ ሲሆኑ ቶማስ ደግሞ ተወልደው ያደጉት በረራ ነው። ዞርጊ የወጅ አውራጃ ተወላጅ ናቸው። ወጅ በዝዋይ ሐይቅ ዙሪያ ያለ ታላቅ የኢትዮጵያ አውራጃ ነበር። አባ ዞርጊ በረራ ወረብ ከሚባለው አውራጃ እንደሚገኝና የንጉሱም የጳጳሱም መቀመጫ እንደነበረ ያረጋግጣሉ። ዞርጊ ከበረራ ተነስተው በደብረ ብርሃን አድርገው ነው ወደ ኢየሩሳሌም ሄዱት። ከሁሉም መነኮሳት ይልቅ አባ ቶማስ የሰጡት መረጃ የበረራን አቀማመጥ ለመረዳት ያስችላል። አባ ቶማስ በረራ በወረብ እንደሚገኝ፣ የነገሥታቱ መቀመጫ እንደሆነ፣ ቤተ መንግሥቱም ከተራራ ላይ እንደሚገኝና በረራን ጨምሮ ወረብ ለኑሮ ተስማሚ ወይን አደጋ የአየር ንብረት እንዳለው ይናገራሉ። ይህ መረጃ በረራን ከእንጦጦ ጋር ያመሳስላል። አባ ቶማስ ጉዞአቸውን የጀመሩት ከወጅ ነው። ከወጅ ተነስተው በረራ ለመድረስ 6 ቀን ፈጀብኝ ይላሉ። በተጨማሪም የአዋሽ ወንዝ ከሚመነጭበት ከጋፋት ተራራ ተነስቶ በረራ ለመድረስ 20 ቀን እንዲሁም ከዳሞት እስከ በረራ 15 ቀን የእግር ጉዞ እንደሚፈጅ ለአሌሳንድሮ ዞርዚ ተናግረዋል። ከላይ የተቀመጠው መረጃ በረራን ከደብረ ብርሃን በስተደቡብ በቅርብ ርቀት እንደምትገኝ ለማወቅ ያስችላል። ቀጥሎ እንደምናየው ተመሳሳይ መረጃ አረብ ፊቅህ መጽሐፍ ላይ ሰፍሯል። ግራኝ በ1529 ዓመተ ምህረት ከአሁኑ ደብረ ዘይት አካባቢ በሚገኝ ሽምብራ ኩሬ በተባለ ልዩ ቦታ ላይ በተደረገው የአንድ ቀን ጦርነት በቁጥር የሚበልጠውን የአጼ ልብነ ድንግል ሰራዊት አከርካሪውን ለመስበር ችሏል። አረብ ፈቂህ የግራኝን ሰራዊት እግር እየተከታተለ የጦርነቱን ሂደትና በኢትዮጵያ ላይ የደረሰውን ውድመት በዓይኑ የተመለከተውንና ሰዎችን እየጠየቀ ያገኘውን በስፋት ዘግቦታል።
የአረብ ፈቂህ መጽሐፍ በታሪክ ባለሙያዎች በጣም ታማኝነት